አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? የስዴ ጓዶች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እስቲ ዛሬ ትንሽ ስለ ቁጠባችን እናውራ። ማለት የብር አያያዛችን እንዴት ነው? በምን አይነት መልኩ እየያዝነው ነው? ወይንስ የሰራነው ሁሉም ወደ ቤተሰብ ነው የምንልከው ወይስ 10% 20% ወይም እስከ 30% ነው ወደ ቤተሰብ እናውለው? እንዴት ነው? ወይስ ቀድመን እኛ ቆመን ነው የሰው ማቆም ያለብን ወይስ እነሱ አቁመን ነው እኛ መቆም ያለብን? እንዴት ነው? እንደኔ ሀሳብ ቀድመን ራሳችን ቆመን ቤተሰብ እናቆም። ለምን ነገና ዛሬ እነሱ አቁመን ነገ እነሱ ላይ ሸክም ከምንሆን ዛሬ እኛ ቆመን ነገ ደግሞ እነሱን ብናቆም የተሻለ ነው ባይ ነኝ። እና እናንተስ እንዴት ናችሁ? ምን ላይ ናችሁ? ሀሳባችሁ እስቲ የሚያስማማ ነው ወይስ ሀሳብ የሚያሰጥ ነው? ቀድመን 10% 20% ሰጥተናቸው የእነሱም እኮ አይጠቅማቸውም። አሁን 50% 60% በሆነ ነገር በአንድ የሆነ ነገር ችለን ብናረግ አሪፍ ነው። አናረግላቸውም። የእነሱም ምንድነው የምናረገው? ትንሽ ትንሽዬ ነው የምንሰጣቸው። ትንሽ ትንሽዬ በእኛ ይጎላል፣ የእነሱ ደግሞ ምንም አይጠቅማቸው። የእነሱም አያስደስትም፣ የእኛም አያስደስተንም። እንደዛ ከሚሆን እኛ የሆነ ነገር አርግተን የእነሱም ብናስደስት እኛ ራሱ የሆነ ነገር ስናደርግ እነሱ መደሰታቸው አይቀርም። አለበለዚያ ደግሞ እድሜያችንም ጊዜያችንም ያው ልጅነታችንም እንደዚህ አላግባቡ ይባክናል። እንዳይባክን ቀድመን እቅድ ማውጣት። በተለይ አሁን የመጀመሪያ የመጣችሁ ያላችሁ ነገ ከነገ ወደ እሰራለሁ ሞላለሁ እየተባለ እንደዚሁ ጊዜውም ያልቃል፣ ብሩም ደግሞ አይሞላም። በስነ ስርዓት ካልተያዘ የመጀመሪያ እቅድ ማውጣት ነው። ቢያንስ በምታገኙት ፐርሰንት 1000 የምታገኙ ከሆነ በ1000 100 ብር ወይም 200 ብር ወደ ቤተሰብ ካዋላችሁ፣ ቤተሰብ ደግሞ በጣም አስፈላጊ ነው የምትሉት ነገር እንጂ ሁሉም አለመስጠት ነው። ሁሉን ሰጣችሁ ማለት ሁሉም እድሜያችሁ ዘላለም ትገብራላችሁ። ከዚህ በፊት ስንት አመት ወጥተው እስካሁን ወደ ሀገር መግባት እየፈለጉ ያልገቡበት ምክንያት አሁን እኛ ስንመጣ ነው የተረዳ ነው። አይገቡም። ምንድነው የሚያደርጉ? የጀመሩት አፓርታማ የላቸው ምን እያደርጉ እያል እና ፌዝ ነበር እዛ እያለን ማለት ነው። አሁን ግን መተን ስናየው ለካ እንደ መውጣት መግባት ቀላል አይደለም። መግባት ሲፈልጉ በጣም ራቃቸው። ነገ ያው እኛ ሚድ ላይ ይደርሳል። ከዛሬው በቅድ በፕላን ካልተራመድን ማለት ነው። እህቶች እስቲ ከኛ በፊት የመጣችሁ ካላችሁ እስቲ ሀሳባችሁ ሼር አድርጉን። ደግሞ እኛ ደግሞ ይሄ ሰብስክራይብ ሼር እና ላይክ እንደራረግ። ያው ራስ በራሳችን ባያስቅም ባያጫውትም ባያዝናናና የዛ ሰው ይጠቅመዋል ማለት እንጠቃቀም። የማይሆነን ሰው ሄደን እየጠቀምን ነው አይደለ? የማይሆኑ እንደዚህ ማያስቅም የነሱ ተረተረት ይሁን እንቆቅልሽም ሄደን የነሱ ከምናዳምጥ እኛ በስልካችን የማንም በተለይ እንደዚህ በስደት ያሉ ጓደኞች የሆነ ማለት ነው